ብልጥነትና ብልህነት ልዩነት አላቸው። ብልጥነት ማለት ኢጎቲስት ወይም ሰልፊሽ ማለት ነው፣ ራስ ወዳድ ማለት ነው። የራሱን መግቢያ ቀዳዳ ብቻ እየፈለገ የሚኖር እንደሱ አይነት ሰው ብልጥ ነው የሚባለው። ብልህ ግን ነገርን ምን እንደሆነ ለይቶ የነገርን ብልትና አስኳል ለይቶ የሚኖር ሰው ነው፣ እንዳይጎዳ። ለሰዎች ግን ደግሞ የሚጠነቀቅ ማጥፋት የማይፈልግ ጠላቶች እንኳን እንዳይጎዱ ጉድጓድ ሲቆፍሩለት እየቆፈሩ ጉድጓድ ቆፍረው ድንገት አንተ ሳታስበው እንድትገባበት ምንጣፍ አልብሰውት እንኳን ቢሄዱ የተቆፈረ ጉድጓድ ሊሆን ይችላል ብለህ ተጠንቅቀህ መኖር ብልህነት ነው። የዚያን አጸፋ አንተ ጉድጓድ ሳትቆፍር መቅረት ደግሞ ደግነት፣ የዋህነት ይባላል። ስለዚህ ቅንነት ነበረው ኢዮብ፣ በጣም ቅን፣ ወዳጆቹን በቅንነት የሚቀበል ምክራቸውን የሚሰማ ሰው ነበር። እና ሁላችንም እኔ እውነቴን ልንገራችሁ በጣም ብዙ ነገር ያቅታል። ንጹህ ሰው መሆን ሊያቅተን ይችላል። ቅዱስ መሆን በጣም ትግል ይጠይቃል። ቅን ሰው መሆን ግን ይቻላል። ቅን መሆን አያቅትም። ቅን መሆን አለብን። ነገሮችን የማናጣምም መሆን አለብን። የማናጣምም በግራ የማንተረጉም ማለት ነው። በግራ የማንተረጉም ያንን ከሆንን መዳን እንችላለን። ሰዎች የሚናገሩትን ቃል ሁሉ እየሰነጠቅን እንዲህ ያለኝ እንዲህ ላይ የፈልጎ ነው፣ እንዲህ ያለችኝ እንዲህ ልትል ይፈልጋል እያልን የምንኖር ከሆነ በምድርም ስደተኛ በሰማይም ስደተኛ ደግሞ ሰላም የሌለን እንሆናለን። ክርስቲያን መሆን ማለት መንግስተ ሰማያት የሚባል ሀገር ውስጥ እየሮጡ ሄዶ መግባት አይደለም። ክርስቲያንነት ማለት ሰላማዊ የህሊና ኑሮ መኖር ማለት ነው። ሰላማዊ የህሊና ኑሮ። አንድ ባይታዊ ወደ ከተማ ሲገባ አንዲት ሴትዮ ስትነጫነጭ ያገኛታል። ውሃ ልትቀዳ ዝም ብላ በሆነ ባልሆነ እንትኑ ይሄ መቅጃው ሲወድቅባት ስትበሳጭ፣ ውሃው ቦጭ ሲልባት እዚህ ጀርባዋ ላይ ስትበሳጭ ያያታል። እቤቲቱ ደህና ዋላችሁ ብሎ እየሮጠ ሄዶ ልጆችን አግኝቷል። ደህና ዋላችሁ ልጆች፣ እግዚአብሔር ይመስገን። ደህና ናችሁ? እግዚአብሔር ይመስገን። እንዴት ምንድን ነው ሃይማኖታችሁ? ክርስቲያን ናችሁ? ክርስቲያን ነን አሉ። አይ ክርስቲያን አይደላችሁም። ለምን? አባዬም ይቆርባል፣ እናቴም ትቆርባለች፣ እሁድ ቤተክርስቲያን ይወስዱናል፣ ሰርቀን አናውቅም፣ እኛ እኮ ክርስቲያኖች ነን አሉ ልጆች። አይ ክርስቲያን ብትሆኑ የክርስቶስን ሰላም አይባችሁ ነበር። እናታችሁ ስትናደድ አይቻታለሁና ክርስቲያን አይደላችሁም። ክርስቲያን ማለት የልብ ሰላም ያለውና የተረጋጋ ፍጡር ማለት ነው ብሎ ይህንን ይመልስላታል። ከዛ በኋላ እናቲቱ ስትመጣ ነገረቻት። እሱ ተመልሶ በአቱ ሄዶ ቁጭ አለ። ስታፈላልግ ይሄ ችግር ምንድነው ብላ ስታፈላልግ እንዲህ ያለ መነኩሴ ያለች ባይሄድ እንዲህ ያለ እንደ አንድ መነኩሴ መጥቶ ለልጅ እንደዚህ ብሏት ሄዶ ተጨርቄ ነው አባት ይርዱ ምን አለ። ሌላ ሰው አስመስሎ ነው ራሱ እንደዚህ ብሎን። አዎ ክርስቲያን መሆን ማለት በምንም ነገር የማይረበሹ መሆን ነው። ሰላም ካለሽ ክርስቲያን ነሽ አለ። ሰላም ከሌለሽ ግን ክርስቲያን አለሽ። ስለዚህ ምንም ነገር ቢሆን ያለ እግዚአብሔር ፈቃድ የሚደረግ እንደሌለ አውቀሽ በልብሽ ሰላም ይዘሽ ኑሪ። እንዲያዩሽ እንደሆነ ክርስቲያን ትሆኛለሽ። ካለው ግን እየቆረቡ እያስቀደሱ መኖር ብቻ አይደለም፣ ልበ ሙሉነት፣ የተረጋጉ መሆን፣ ምንም ነገር ቢመጣ የማይረበሽ መሆን። ልቡ ለጻድቅ እኩል ከማንበሳ እንዳለ ሰሎሞን። ጻድቅ እንዳንበሳ ልቡ የተማመነ ነው። በክርስቶስ የታመነ ሰው በምንም ነገር አይረበሽም። ቅዱስ አትናቴዎስን ሰዎች ሁሉ ሄደው ዓለሙ ሁሉ እኮ ጠላ፣ እባክህ ትንሽ እንደው አርዮሳውያንን መሳደብ ተው አሉት። አስቀድሜ እኔ ዓለሙን ጠልቼዋለሁ፣ አይረበሽም ማለት። አሁን እኛ ግን የሆነ ሰው ተቀይሞሃል ብንባል ይታደረናል? አይታደረንም። ለመታረቅ አስበን አይደለም። እንዴት እንደዚህ ሊያስቡ ቻሉ? ክርስቲያን ራሱ ከእግዚአብሔር ጋር ለመታረቅ ይጥራልና ስህተቶችን ለማስተካከል ይተጋል እንጂ እነገሌ ምን አሉኝ እያለ የሚጨነቅ የሚረበሽ አይደለም። ክርስቲያን በሰላም መኖር